ከስሞች ሁሉ በላይ የሆነ ስም። የእግዚአብሔር ቃል በሮሜ 10:17 እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ስለዚህ ዛሬም የእግዚአብሔርን ሕያው ቃል እንድትሰሙ ሰምታችሁ ምላሽ እንድትሰጡና ከሕይወታችሁ ጋር እንድታዛምዱ ጋብዛችኋል። መጽሐፍ ቅዱስ ከስሞች ሁሉ በላይ የሆነው ስም ኢየሱስ ነው በማለት ያረጋግጥልናል። ይህም ስለ ኢየሱስ ማንነትና ሥልጣን ጥልቅ ስነ መለኮታዊ ፍቺ ያለው። ይህንንም በግልጽ ፊልጵስዩስ መልእክት ላይ እንዲህ ተብሎ ተጽፏል። ፊልጵስዩስ ምዕራፍ 2 ከቁጥር 9 እስከ 11 በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ቀደም ብሎ በዚሁ በፊልጵስዩስ መልእክት ላይ ኢየሱስ ራሱን እንዳዋረደ ያብራራል። ይህም አምላክ ሆኖ ሳለ ሰው ወደ መሆን መዋረዱ፣ ሰው ከመሆንም ወርዶ የባሪያን መልክ መያዙና እስከ መስቀል ሞት እንኳን ሳይቀር በመታዘዙ ያስገኘው ታላቅ ድል። ከዚህ ሁሉ ትሕትና በኋላ ከፍ ከፍ ማለቱን እናያለን። ማለትም በዚህ ታዛዥነቱ እግዚአብሔር ከፍ ከፍ እንዳደረገው መጽሐፍ ቅዱስ በግልጽ ያስረዳል። በመጽሐፍ ቅዱስ መሠረት ስም መለያን ብቻ ሳይሆን ባህሪን፣ ሥልጣንንና ማንነትን ይወክላል። ለምሳሌ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንዲህ ይላል፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ይህ ማለት ኢየሱስ ብቻ የማዳን ሥልጣን አለው ማለት ነው። በዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን እንዲሁ ከእነርሱ አብዝቶ ይበልጣል ይላል። ስለዚህ ከስም ሁሉ በላይ ስም ማለት ከፍተኛ ሥልጣን፣ ከፍተኛ ክብር፣ ከፍተኛ ኃይል፣ ከፍተኛ ማንነት ያለው ማለት ነው። በምንባቡ ቁጥር 10 እስከ 11 ድረስ ላይ ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ይህም በሰማይ በመላእክት ዘንድ፣ በምድር በሰዎች ዘንድ፣ ከምድር በታች በቀሪው ፍጥረተ ዓለም ዘንድ ያለ ጉልበት ሁሉ በዚህ በኢየሱስ ስም ይንበረከካል ማለት ነው። ይህም ብቻ አይደለም፣ ኢየሱስ ጌታ እንደሆነ መላስ ሁሉ ይመሰክራል። ማለትም ጌታ የሚለው በብሉይ ኪዳን ያህዌ ለሚለው የእግዚአብሔር ቃል ኪዳን ስም የዋለው ነው። ይህ ደግሞ የኢየሱስን መለኮትነት የሚያረጋግጥ ነው። ይህም በኢሳይያስ 45 ቁጥር 23 ላይ እግዚአብሔር እንዲህ ይላል፣ ጉልበት ሁሉ ለእኔ ይንበረከካል ከሚለው ጋር ይገናኛል። የፊልጵስዩስ መልእክት ይህንን ስለ እግዚአብሔር የሚናገረውን ክፍል በቀጥታ ለኢየሱስ ይጠቀማል። ጉልበት ሁሉ ይንበረከካል የሚለው የኢየሱስ ሁለንተናዊ ዕውቅናን ያሳያል። ይኸውም በሰማያት በመላእክት ዘንድ፣ በምድር ላይ በሰዎች ዘንድ፣ ከምድር በታች በፍጥረተ ዓለም ሁሉ ዘንድ ማለት ነው። መጽሐፍ ቅዱስ ከስም ሁሉ በላይ ያለውን ስም ኢየሱስ ነው ሲል፣ አንደኛ በፍጥረት ሁሉ ላይ የመጨረሻ ሥልጣን አለው ማለቱ ነው። ሁለተኛ መዳን የሚያመጣው እርሱ ብቻ ነው ማለቱ ነው። ሦስተኛ የእግዚአብሔር መለኮታዊ ማንነት ይካፈላል ማለት ነው። አራተኛ ማንኛውም ኃይል መንፈሳዊ ወይም ምድራዊ ለእሱ ተገዥ ነው ማለት ነው። በአጠቃላይ የኢየሱስን ስም በተመለከተ ጥቂት እውነቶችን እንመልከት። አንደኛ፣ አማኞች ስለ ኢየሱስ ስም በማያምኑ ዘንድ ተቃውሞ ይገጥማቸዋል። ማቴዎስ 10:22 በሁሉ ስለ ስሜ የተጠላችሁ ትሆናላችሁ። ሐዋርያት ሥራ ምዕራፍ 4 ቁጥር 18 ጠርተውን በኢየሱስ ስም ፈጽመው እንዳይናገሩና እንዳያስተምሩ አዘዟቸው። ዓለም አማኞችን ስለ ኢየሱስ ስም መጥላቱ ጌታ ኢየሱስ አስቀድሞ በምድር በነበረበት ወቅት የተናገረውና ሐዋርያቱን በሕይወታቸው የቀመሱትና በዚህም ዘመን ያለ ነው። ለእግዚአብሔር የቀኑ መስሏቸው ይህንን የኢየሱስን ስም የሚጠሩትን የሚያሳድዱ ዛሬም ብዙ ናቸው። እንደዚህ የሚያደርጉ ሰዎች ምናልባትም ክርስቲያኖች ነን ሊሉ ይችላሉ። ክርስቲያን መሆንና ክርስቲያን ነኝ ማለት ግን የተለያዩ ነገሮች ናቸው። ሁለተኛ፣ አማኞች በኢየሱስ ስም አጋንንትን እንደሚያስወጡ ተገልጧል። ሉቃስ 10:17 ላይ ሰብአውን በደስታ ተመልሰው ጌታ ሆይ አጋንንትስ እንኳ በስምህ ተገልጽተውልናል አሉት። ማርቆስ 16:17 ደግሞ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣል። ሐዋርያት ሥራ ምዕራፍ 16 ቁጥር 18 ላይ ጳውሎስ ግን ተቸገረና ዞር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ ይላል። የእግዚአብሔር ቃል በግልጽ አጋንንት የሚወጣው በኢየሱስ ስም ነው ስለሚል ከዚህ ውጪ ያለው እንደ እግዚአብሔር ቃል ስላልሆነ ሕጋዊነትና ተቀባይነት ያለው ጉዳይ አይደለም። ምክንያቱም ይህ ሥልጣን የተሰጠው በኢየሱስ ለሚያምኑና በስሙ ሥልጣን ለተሰጫቸው ብቻ ነው። ሦስተኛ፣ የእግዚአብሔር ልጅነት መብት የሚገኘው በኢየሱስ ስም ነው። በዮሐንስ 1:12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣን ሰጣቸው ይላል። አራተኛ፣ ፈውስ ያለው ወይም የሚገኘው በኢየሱስ ስም ነው። ሐዋርያት ሥራ ምዕራፍ 3 ከቁጥር 6 እስከ 7
ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና ቁርጭምጭሚቱ ጸና ይላል። አምስተኛ የጸሎት መልስ የሚገኘው በኢየሱስ ስም ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 23 ላይ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል በማለት ኢየሱስ ራሱ ተናግሯል። ስድስተኛ መዳን የሚገኘው በኢየሱስ ስም ብቻ ነው። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። በሮሜ 10:13 ደግሞ የጌታን ስም የሚጠራ ሁሉ ይድናልና። ዛሬስ እርሶ ይህንን ሁሉ እውነት ተረድተዋል? የእግዚአብሔር ቃል በሮሜ 10:9-10 ድረስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታመን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና እንደሚል ደግሞም በኤፌሶን ምዕራፍ 2 ከቁጥር 8-9 ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም እንደሚል በራስዎ ጥረት የዘላለም ሕይወት ማግኘት እንደማይችሉ ተረድተው ወደዚህ አዳኝ ወደ ሆነው ጌታ በእምነት መምጣትና ንስሐ ገብተው ከእግዚአብሔር ጋር መታረቅ ከፈለጉ ቀጥሎ ያለውን የንስሐ ጸሎት ከኔ በኋላ ይጸልዩ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ፣ በቀራንዮ መስቀል ላይ ስለ እኔ ኃጢአት በፈሰሰው ደምህ አንጻኝ። ዛሬ ዓለምን ሰይጣንና ሥራውንም ሁሉ ክዳለሁ። አንተን ኢየሱስ ክርስቶስን የሕይወቴ ጌታ አድርጌ ይቀበልሃለሁ። ልጅህ አድርገኝ፣ ስሜንም በሕይወት መዝገብ ላይ ጻፍልኝ። አሜን። አማኞች ሆናችሁ ይህ መልእክት ከደረሳችሁ አማኝ ላልሆኑ ወዳጆችና ዘመዶች ማድረስ እንድትችሉና ቻናሉንም ሰብስክራይብ ማድረግ እንዳትዘነጉ በጌታ ፍቅር ጠይቃቸዋለሁ።